Okay, let's go. Ending off against Manchester City. Salah! Oh, wow! Oh! And Alisson fires it forward, and Salah's on the twist, and Mo Salah's away! And Mo Salah scores! That is beyond special. The man is electric. There is no catching him, and he captures the moment. Not a trick of a fortnight ago. He is just too good. በግብጽ አንዲት ትንሽ መንደር ውስጥ የሚኖር አንድ ቀጭን ልጅ ኳስን ለመጫወት ብቻ ለሰዓታት ይጓዝ የነበረበት ጊዜ ነበር። ያኔ አንድ ቀን ለዓለም ታላላቅ ክለቦች አንዱን እውነተኛ ሌጀንድ ሆኖ እንደሚለቅ በፍጹም አያውቅም ነበር። ከጎሎቹ ከታሪካዊ ሪካርዶቹ የአንፊልድ ስቴዲየም ስሙን ከመዘመሩ በፊት መሐመድ ሳላ ትልቅ ህልም ያለው ተራ ልጅ ብቻ ነበር። ከአቧራማዎቹ የናግሪክ ጎዳናዎች እስከ ደማቁ የአውሮፓ መድረክ ጉዞ በፍጹም ቀላል አልነበረም። ተገፍተዋል፣ ተጠራጥረውታል፣ ችላም ብለውታል። ከዚያም ሊቨርፑል መጣ። ሁሉም ነገር ተቀየረ። ያስቆጠራቸው ጎሎች ወደ ታላቅነት ቀየሩት። በመላው እግር ኳስ ዓለም ውስጥ ስሙም ታዋቂ ሆነ። ነገር ግን እያንዳንዱ ታሪክ መጨረሻ አለው። አሁን ሳላ ሊቨርፑልን ለመልቀቅ ሲዘጋጅ ጥያቄው ያስመዘገበው ስኬት ብቻ አይደለም። ምንም ያልነበረው ያ ምስኪን ልጅ እንዴት ሁሉም ነገር ያሳካ ትልቅ ተጫዋች ሊሆን ቻለ? እናም አሁን እንዴት ለመልቀቅ ወሰነ? ይህ የመሐመድ ሳላ ታሪክ ነው። Salah, he wouldn't do it again, would he? Mo Salah has deja vu all over again. Oh, that is beyond special. From Mohamed Salah, and Liverpool are dreaming. In front of an exploding Kop. This is Anfield. መሐመድ ሳላ በአውሮፓውያን አቆጣጠር ጁን 15 ቀን 1992 በግብጽ ናግሪክ በተባለች መንደር ውስጥ ተወለደ። ያደገው ከትምህርት ይልቅ ለእግር ኳስ ፍቅር በነበራቸው ሰዎች መካከል ነው። በወቅቱ በግብጽ ውስጥ እግር ኳስ መጫወት ለብዙዎች እንደ ቅንጦት ይታያል። በተለይም በገጠር መንደሮች ውስጥ ይበልጥ ነበር። ገና በ7 ዓመቱ ችሎታው መታየት የጀመረው ሳላ እንደ ሮናልዶ ናዛሪዮ፣ ፍራንቺስኮ ቶቲ እና ዚነዲን ዚዳን ያሉ ከዋክብትን በቴሌቪዥን እያየ እንደ አርአያ ይመለከታቸው ነበር። ገና በትንሽ ዕድሜው ከወንድሙ ጋር በመሆን በአካባቢው ከሱ በሚበልጡና በሚጠነክሩ የሰፈር ሰዎች ጋር እግር ኳስ ይጫወታል። ኳስን ለመቆጣጠር ያለው ፍጥነትና ቅልጥፍና በወቅቱ በመንደሩ ውስጥ ትልቅ መነጋገሪያ ነበር። 14 ዓመቱ የሳላ ብቃት በግብጽ ፕሪሚየር ሊግ በሚወዳደረው የአልመካዋልን ስካውት አይን ውስጥ ገባ። ይሁን እንጂ በናግሪክ እየኖሩ ካይሮ መድረስ ቀላል አልነበረም። ወደ ልምምድ ለመድረስ ብቻ በቀን 5 የተለያዩ አውቶቡሶችን እየቀያየረ 4 ሰዓታትን መጓዝ ይገደዳል። ይህ ማለት በቀን 8 ሰዓት በአውቶቡስ ላይ ያሳልፋል ማለት ነው። በዚህም ምክንያት ትምህርት ቤት ብዙ ጊዜ ያመልጠዋል። አባቱ ግን የልጁን ፍላጎት በመደገፍ ሁልጊዜ ብርታት የሆኑት ነበር። ሆኖም የወሰደው ስጋትና የደከመው ድካም ብዙም ሳይቆይ ፍሬ አፈራ። 15 ዓመቱ የዋናው ቡድን አሰልጣኝ መሐመድ ሬድዋን በሳላ ብቃት ተደንቆ ወደ ዋናው ቡድን እንዲያድግ ወሰነ። በወቅቱ ሳላ ትንሽና ደካማ ስለነበር በአካል ብቃት እንዲጠነክር ልዩ የአመጋገብና የስልጠና ፕሮግራም ተሰጠው። ሜይ 3 ቀን 2010 ሳላ በ17 ዓመቱ የመጀመሪያ ጨዋታውን አደረገ። በ2010-11 የውድድር ዓመት የመሰለፍ ዕድሉ እየጨመረ መጣ። ነገር ግን ጎል ለማስቆጠር ይቸገር ስለነበር አንዳንድ ጊዜ ከጨዋታ በኋላ ልብስ መልበሻ ክፍል ውስጥ ቁጭ ብሎ በብስጭት ያለቅሳል። ይህ ስሜት እንዲሸነፍ አላደረገውም፣ ይልቁንም ጠንክሮ እንዲሰራ አነሳሳው። የመጀመሪያው ጎሉን ዲሴምበር 25 ቀን 2010 በአልሃሊ ላይ አስቆጠረ። በፈጣን ሩጫው ተከላካዮችን ጥሎ በመግባት ያስቆጠራት ያቺ ጎል ወደፊት የሱ መለያ ለሚሆነው አጫወት መጀመሪያው ነበረች። በ2011-12 የውድድር ዓመት ሳላ በሁሉም ጨዋታዎች ላይ መሰለፍ ጀመረ። ነገር ግን በግብጽ ችግር ተፈጠረ። ሀገሪቱ በፖለቲካዊ ቀውስ ውስጥ ወደቀች። በአውሮፓውያን አቆጣጠር ፌብሩዋሪ 1 ቀን 2012 በፖርት ሳይድ ስቴዲየም በተከሰተው ረብሻ 74 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ ቆሰሉ። በዚህም ምክንያት የግብጽ እግር ኳስ ማህበር ሊጉ ለረጅም ጊዜ ሰረዘው። ሳላ ያለ ጨዋታ ቢቀርም በግብጽ ኦሎምፒክ ቡድን እና በኤፍሲ ባዝል መካከል በተደረገው የወዳጅነት ጨዋታ ላይ ባሳየው አስደናቂ ብቃት የባዝል ፕሬዝዳንት ቀልብን ሳበ። በወቅቱ ባዚሎች ሳላን ለመውሰድ ምንም አላመነቱ። ብዙም ሳይቆይ ኮንትራት አቀረቡለት። በ20 ዓመቱ ሳላ የአውሮፓ ጉዞውን ጀመረ። በስዊዘርላንድ መጀመሪያ ላይ ቋንቋና አዲስ አካባቢ ቢቸግረውም በ50 ጨዋታዎች 10 ጎሎችንና 11 አሲስቶችን በማስመዝገብ ክለቡ ሊጉ እንዲያሸንፍ ረዳ። በሻምፒዮንስ ሊግ በቼልሲ ላይ ያስቆጠራቸው ጎሎች የለንደኑን ክለብ ትኩረት ሳበ። በጃንዋሪ 2014 ቼልሲ በ16.5 ሚሊዮን ዩሮ ሳላን አስፈረመው። ሆኖም ይህ ዝውውር ለሳላ መጥፎ ወቅት ሆነ። እንደ ኤደን ሃዛርድ እና ዊሊያን ባሉ ኮከቦች መካከል የመሰለፍ ዕድልን አጣ። አሰልጣኝ ሆዜ ሞሪኒዮም በሳላ ብቃት ደስተኛ ባለመሆኑ ይተቸው ነበር። ሳላ በቼልሲ ቤት በነበረው ቆይታ በሊግ ጨዋታዎች ላይ የተሰለፈው ለጥቂት ጊዜያት ብቻ ሆነ። ይህ በወቅቱ በብዙ የእግር ኳስ ተንታኞች ዘንድ ሳላ ለፕሪሚየር ሊግ አይመጥንም የሚል ትችት እንዲሰነዘርበት አደረገ። ይህ ውድቀት ግን ለሳላ መሸነፍ ሳይሆን ትልቅ ትምህርት ነበር። በራስ የመተማመን መንፈሱን ለመገንባትና ጥንካሬውን ለማሳየት ወደ ጣሊያን ለማቅናት ወሰነ። ሳላ ተስፋ ሳይቆርጥ ወደ ጣሊያኑ ፊዮረንቲና በውሰት ተጓዘ። በጣሊያን 74 ቁጥር መለያን በመልበስ ለፖርት ሳይድ ሰለባዎች መታሰቢያ ራሱን አደሰ።
በፊዮረንቲና በነበረው አጭር ቆይታ 6 ጎሎችን በማስቆጠር ብቃቱ እንዳልጠፋ አሳየ። በመቀጠልም ብዙም ሳይቆይ ወደ ሮማ ተዘዋወረ። በሮማ 2 ዓመታት ውስጥ 34 ጎሎችንና 21 አሲስቶችን በማስመዝገብ የዓለምን ትኩረት በድጋሚ ሳበ። በተለይም ከኤደን ዤኮ ጋር የነበረው ጥምረት ድንቅ ነበር። ሳላ በጣሊያን ቆይተው በሜዳ ላይ ያለውን የውሳኔ አሰጣጥ በደንብ አሻሻለ። በ2017 የርገን ክሎፕ ሳላን በ42 ሚሊዮን ዩሮ ወደ ሊቨርፑል አመጣው። ብዙዎች በቼልሲ የወደቀ ተጫዋች እንዴት ተመልሶ ይመጣል ብለው ቢጠራጠሩም ሳላ ግን በመጀመሪያው የሊቨርፑል ዓመት 32 የፕሪሚየር ሊግ ጎሎችን በማስቆጠር የጎልደን ቡት አሸናፊ ሆነ። በአጠቃላይ በውድድር ዓመቱ 42 ጎሎችን በማስቆጠር የኳስ ዘጋቢዎችን ግራ አጋባ። ይሁን እንጂ በ2018 የሻምፒዮንስ ሊግ ፍጻሜ ላይ በሰርጂዮ ራሞስ ጥፋት በትከሻው ላይ በደረሰበት ጉዳት ሜዳውን በለቅሶ ለቀቀ። ይህ ጉዳት ለሳላ ትልቅ የልብ ስብራት ቢሆንም በቀጣዩ ዓመት ተመልሶ በቶተናም ላይ ጎል በማስቆጠር የሊቨርፑል 6ኛውን የሻምፒዮንስ ሊግ ዋንጫን እንዲያነሳ አስቻለ። ሳላ በሊቨርፑል ቤት ሁሉንም ነገር አሸንፏል። ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ የዓለም ክለቦች ዋንጫና ኤፍ ኤ ካፕ። በታሪክ ከፍተኛ ጎል ያስቆጠረ አፍሪካዊ ሆኖም ተመዝግቧል። ምንም እንኳን በክለብ ደረጃ ሁሉንም ክብሮች ቢያገኝም ከግብጽ ብሔራዊ ቡድን ጋር ያለው ጉዞ ግን በልብ ስብራት የተሞላ ነው። በ2022 የአፍሪካ ዋንጫ ፍጻሜ ላይ በሴኔጋል በፔናልቲ ተሸነፈ። ከወራት በኋላም የዓለም ዋንጫ ማጣሪያን ለማለፍ ቢዳረሱም በአሁንም በሴኔጋል ተሸነፉ። የሚገርመው ነገር ደግሞ የአሁኑም የአፍሪካ ዋንጫ የጣሏቸው አሸናፊዎቹ ሴኔጋሎች ነበሩ። ያለፈው የቡድን አጋሩ ሳዲዮ ማኔ የሚያውቀው እኛ የማናውቀው ነገር ይኖር ይሆን? ለማንኛውም እነዚህ ኩነቶች ለሳላ ትልቅ ስቃይ ቢሆኑ ለሀገሩ ያለውን ታማኝነት ግን በፍጹም ቀንሰው ታያውቁ። በ2021-22 የውድድር ዓመት ማንቸስተር ዩናይትድን በኦልድ ትራፎርድ 5-2 ሲያሸንፉ ሳላ ሃትሪክ በመስራት ዓለምን አስገርሟል። ከሜዳ ውጪም ቢሆን ሳላ በትውልድ መንደሩ ናግሪክ ትምህርት ቤቶችን፣ ሆስፒታሎችን እና የውሃ ጉድጓዶችን በማሟላት በብዙ ሚሊዮን የሚቆጠሩ ዶላር ወጪ አድርጓል። እሱ ለግብፃውያን ተራ ተጫዋች ሳይሆን የህይወት ተስፋቸው ሆኗል። ዛሬ ሳላ በሊቨርፑል ታሪክ ውስጥ 4ኛው ከፍተኛ ጎል አስቆጣሪ ሲሆን በአሰልጣኝ አርኔ ስሎት ስር ግን ካለፈው ሲዝን አቅሙ ቢያንስም አሁንም ድረስ ለቡድኑ የቻለውን ያደርጋል። ሆኖም እያንዳንዱ ታላቅ ጉዞ መድረሻ አለው። ሳላ ሊቨርፑልን ለመልቀቅ ሲዘጋጅ ደጋፊዎቹ በሐዘንና በክብር ነው የሚሸኙት። እሱ ለአንፊልድ ተራ ተጫዋች አይደለም። እሱ የሊቨርፑል ስኬት ምልክት ነው። ከ7 ዓመታት በላይ በታላቅ ብቃት የቆየው ሳላ የአንፊልድ ንጉስነቱን አሳውቆ ይወጣል። ከናግሪክ ድህነት ተነስቶ በአንፊልድ የሚዘምርለት የግብፁ ንጉስ መሐመድ ሳላ የጽናትና የማይበገረው ተስፋ ተምሳሌት ሆኖ ይኖራል። መሐመድ ሳላ ሊቨርፑልን ሲለቅ ክለቡ አንድ ተጫዋች ብቻ ሳይሆን የአንድ ትውልድ ማንነትን ነው የሚያጣው። የእሱ ታሪክ ግን በአንፊልድ ሳር ላይ በደጋፊዎቹ ልብ ውስጥና በእግር ኳስ ታሪክ መዝገብ ላይ ለዘላለም ተቀርጾ ይኖራል። ስንብት ሁልጊዜ ከባድ ነው። ነገር ግን ንጉሱ ግዛቱን ጥሎ ሲወጣ ትቶት የሚሄደው ታሪክ ለዘላለም ሲነገር ይኖራል። የሳላም ጉዞ ገና አላለቀም። አዲሱ ምዕራፍ የትም ይሁን የት እሱ ሁልጊዜ በታሪክ ውስጥ እንደ ትልቅ ኮከብ ይቆጠራል። ተመልካቾቻችን ስለ መሐመድ ሳላ የነበረን ታሪክ ይህንን ይመስላል። ስለሱ ችሎታ ምን ትላላችሁ? ቀጣዩን ሲዝን ሊቨርፑልን ለቆ የት የሚሄድ ይመስላችኋል? እስኪ ምን ትላላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሌላ እንደዚህ አይነት ቪዲዮዎች እንዳያመልጣችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቻናላችንን ይቀላቀሉ። And Alisson saw Salah running from his own half, so onside here Mo Salah. Salah to settle it in front of the Kop. There's no feeling like that feeling. He wins it for Liverpool. Ending off against Manchester City. Salah. Oh wow! Oh! That is beyond special. Brilliant. Okay, let's go.